ሙጃሌ ምናምን ያለበት ሰው ይመጣል፣ የሚያክል ይመጣል፣ እንዲነካሽ የሚላል ምናምን አለን። ደህና ነሽ ወይ? ምንድን ነው ምን አድርግ ነው የሚለኝ ይሄ ሰውዬ የሚልከው አስሬ። እንዴት ነሽማ? ደህና ነኝ። እንዴት ነው? አንቺን የመሰለሽ ቆንጆ ልጅ ድምፅሽን አጥፍተሽ ምንድን ነው? ሚት አድርጌው ነበረ። እንዴት ነሽ? በእናትሽ ሁሉ ሰላም እግዚአብሔር ይመስገን። እንዴት ነው? ምን እያደረግሽ ነው? ምንም ላይቭ ላይ ገብቼ በቃ እያወራሁ ከስራ ገብቼ ቅድም ስልክልኝ እኮ አደገኛ ነቆራ ላይ ነበርኩኝና በመሀል እንዳትገቢ ብዬ ነው። አይ አሪፍ ለዛ። እንዴት ነው? ሁሉ ሰላም አለው። ጠፋሽ በጣም ከተያየን ቆየን። ስራ ምናምን እያመሸሁ ነው የምገባው። መሆን ካለብኝ መሆን እስከሌለበት ድረስ እጓዛለሁ ይላል። ምን ለማለት ነው? ያው እንዴ ስራ ወዳድ ነኝ ለዛ ነው። ስለ ምን አይነት ስራ ነው የምትሰሪው? እኔ ጥፍር ነው ያላሽ ያው በተሳለ የሆነ ጊዜ ነግረሽ ነበር አለሻ የራስሽ? አይ የራሴ አይደለም ቅጥር ሰው ጋር እና አሪፍ ታገኛለሽ? አሪፍ ገቢ አለ እንዴ? እግዚአብሔር ይመስገን ቆንጆ ያኖራል። አሪፍ ነው። ሰዎችን ትመክሪያለሽ ወደ አንቺ ሙያ እንዲገቡ? ያዋጣል ወይስ? ያዋጣል። ወደኸው ከሰራኸው ያዋጣል በደንብ ወደኸውና እንትን አምነህ ከሰራህበት። በወር እኔ እኮ ሰምቼ ትንሽ ደሞዝ የሚከፈላችሁ መስሎኝ ነበር እና የሆነች ልጅ እኔ ጥፍርና ላይ ሰራ ነበረ ምናምን ጎበዝ ነበርኩኝ አለች። እንዴ እኔ ያዋጣል ምናምን ስላት እኔ 30,000 ምናምን ነበር የሚከፈለኝ አለች። እንደዛ እኮ ገርሞኛል እኮ በጣም እኮ አሪፍ እኮ ነው። አሪፍ ነው። በደንብ ያኖርሃል ማለት በደንብ ያስተዳድራል። በዛ ላይ ደግሞ ቲፕም አለው። ቲፕ የቀን ወጪንም ቢያንስ ይሸፍናል። አሪፍ ነው አሪፍ ነው። ስለዚህ ሴቶች ወደዚህ ስራ ቢገቡ ጥሩ ነው። ጎበዝ ከሆኑ ጥሩ ነው። ግን ምንድነው በገበያ ያደክማል ምናምን ቀኑን ሙሉ ገበያ ያደክማል እና የሰውን ባህሪ ለመያዝ በደንብ ታጋሽ ምን ያስፈልጋል። ሙጃሌ ምናምን ያለበት ሰው ይመጣል፣ የሚያክል ይመጣል፣ እንዲነካሽ የሚላል ምናምን። ኧረ አንተ ኖርማል ነው ማለት እንትኑ ኖርማል ሊሆን ይችላል። እግራቸው ሽታው ከሽታው በላይ በጣም ከባድ ባህሪ ያላቸው ሴቶች አሉ አይደል? እሱን የቻለች ሴት ጎበዝ ናት ማለት በቃ ስራውን በደንብ መያዝ ትችላለች። እየቀባሻቸው ምናምን የሚመናጨቁ አሉ። የሚሰድብም ይኖራል። ለምን አባቷን የምትሰድበኝ? በቃ ያው እዛ ጋር አስፋ ስትመጣ እዛ ጋር በቃ አንተ እሷን እንዴት ይላፈታ ብቻ በቃ ማለት ንቀህ እኮ ነው የምታልፋቸው። አንተ ግን እዛች ጋር የምትሰራው ለዚህ እኮ ነው ሴቶችና ወንዶች በጣም ልዩነት አላቸው የምለው ለዚህ ነው። እግዚአብሔር ፀጉር ቤት ሄዶ የሚሳደብ ወንድ አይተሻታቂም። ኢቨን እየቆረጠ ማይሆን እንዲህ እኔ አሁን ፀጉሬን እየተቆረጥኩ ማይሆን የሚመደብደኝ ራሱ ዋጥ ነው የማደርገው። እግዚአብሔር የትኛውም ወንድ ፀጉር ቤት ሄጄ ተጣለው ሲል ሰምቼው አላውቅም። ዝም ብሎ ሲወጣ ለጓደኞቹ አስተያየቱን ምናምን ይናገራል እንጂ ማለት ነው በተአምር እንትን አይልም። ሴቶች ግን እንደዚህ ጥፍር ቦታ ምናምን ሲሄዱ ምንቅር ያደርጋቸዋል። ያው ንቀ ማለፍ ነው እንደ መስለ እንደዚህ ቦታ ቦታ ተጠው ምንድነው ስራውን አክብረህ ከሰራኸው የሚናገርክን ሲሆን ብዙም እንትን በቃ ይሄዳል ይመጣል። የተናቀ ሰው ነው ግን ሰው የሚንቀው እኮ ኦብቪስሊ ምንም ጥያቄ የለም። እኔ አንዴ ፀጉር ቤት ላስተዋወቅ በሆነ አጋጣሚ ሄድኩኝ። የሴቶች ነው ፀጉር ቤቱ። ከዛን እያስተዋወቅኩኝ አንዷ እንዴት እንደሚያረጋት እንዴት እንደምትገላምጠኝ ነው የምልሽ። ከዛም በኋላ እንዲህ ትላለች። ከዛን እኔ ደግሞ ወደዚህ ስንመጣ ጠራችሁና የሚቀርጸ ይሄን ቪዲዮ ካለ እኔ አጥፉ ምናምን በቃ እንዴት እንደምታመናጭቅ መጨረሻ ከወጣች በኋላ እርግጠኛ ነኝ እቺ ልሻለ ናት አልኩት። እርግጠኛ ነኝ ስለው አይ አይደለም ልክ አይደለም ማለት። እሺ ምንድነው ስራው ሲል አይ ምንም የሆነ ባለስልጣን አለ እሱ ነው የሚያጫውታታል ስልሽ ምንድነው የተናቀ ባህሪ ስላላት ነው ሰው የምትንቀው የምትናደደው ወይ ምናምን። አትፍረጂ። እንደዚህ ሲያረጉ ማታ ወይ የሆነ የተፋባት ምናምን የሆነ ሰው አውሏት ነው ወይ የሰደበ ምናምን አንቋሾ አውሏት የሆነ ብር ይሰጣታል። ከዛም በኋላ በነጋታው እሷ መጣ እንደዚህ አይነት አክት ታሳያለች። ስለዚህ
ከሴቶች እኔ እንዳንቺ አይነት አሁን ሴቶች እንዲህ አሁን ወረድ ብላችሁ ዝቅ ብላችሁ የምትሰሩ ሴቶች መረዳት ያለባችሁ ነገር ምን እንደሆነ ታውቂያለሽ? እንደነሱ መሆን አላቃታችሁም። እነሱ ግን እንደናንተ መሆን አቅቷቸዋል። ገብቶሻል? አንቺ አሁን ነገ ተነስተሽ እንደነሱ ከማንም ጋር እየተንደባለልሽ ብሩን ማምጣት አያቅትሽም። እነሱ ግን ነገ እንዳንቺ መጥተው ዝቅ ብለው መስራት አይችሉም። ለዛ ነው ሰው የሚንቁት። ኢኒዌይስ ምን አገባሽ አንቺ ሰራ አድርገሽ ገንዘብሽን ይዘሽ። አይ ግን ሁሉም ከስተመር አይደለም። ልክ በዛው ልክ ሁሉም አይደለም። ጨዋል እሱን እኮ ፖላይት አለ። በጣም ጥሩ ሴቶች አሉ አውቃለሁ። ግን እንዲመጣው አልባሌ ባህሪ የሚያሳዩ ነው የምልሽ። አሉ እሱም አለ። በስራው ባህሪ ስለሆነ ብዙ እንትን አትላችሁ። አይ እንትን አትበይ። ጎበዝ ነሽ አንቺ፣ በርቺ፣ በዚሁ ቀጥ። እሺ በተረፈ ደህና ነሽ? ደህና ነኝ። አገባሽ? ወለድሽ? አረ ገና ነኝ። ዋናው ደህና መሆንሽ እና በቃ እንገናኛለን ካለሽ። እሺ ሞኒ። እሺ ኤልሲ። እሺ ቻው። እሺ ዲናማ ሰላም፣ እንዴት ነሽ? ደህና ነኝ። እንዴት ነህ? አለን። ደህና ነሽ ወይ? አሎ አለን። እንዴት ነው ስራ? እንዴት ነው? ጥሩ እየሰራሽ ነው? ጥሩ ነው። ምንም አይልም። ትላንት እያየሁሽ ብዙ ስታብራሪ እያየሁሽ ነበር። ትላንት ምን ላይ? ላይቭ ላይ ነው። ኦኬ። ስለምን? ስለ ብዙ ነገሮች እንጃ ትዝ አይለኝም፣ ግን ይሆናል። እንዴት ነሽ? ደህና ነኝ። እንዴት ነህ? ስራ እንዴት ነው? ስራ ቆንጆ ነው። ምን አዲስ ነገር አለ? ምንም አዲስ ነገር የለም፣ ያው ነው ሁሉ። አሎ አንድነት፣ እንዴት ነህ? እንዴት ናችሁ? ምን አዲስ ነገር አለ አንተ ጋር? እኔ ጋር ምንም አዲስ ነገር የለም። ያው እንኖራለን፣ እነሳለን፣ እንትን እንላለን ምናምን። አይጂሽ ሀክ ተደርጎ ያውቃል እንዴ? እኔ ስለ አንቺ ምንም ኢንፎርሜሽን የለም፣ ግን ሰው ሲነግረኝ ልክ ናቸው። አሁን አስመለሽው? አይ ሀክ እንደተደረገ። እንዴት ነው ሀክ ያደረጉብሽ? እንትን ነው፣ ኮምፕሊኬትድ ነው። ተው ኢሜል ምናምን ልከው? አይ እንደሱ አይደለም። የምታውቂው ሰው ነው የወሰደብሽ ማለት ነው? እንደዛ በአጠገብሽ ቶክሲክ ሰዎች አሉ ማለት ነው? አሁን የሉም። እና ኢቨንት ለማዘጋጀት እቅዱ የለሽም? የምን ኢቨንት? ፓሪ ምናምን? እኔ አላዘጋጅ፣ አይመጣልኝም እንደዛ ነገር። እንዴት ጠይቀኝ እንዴ? ከዚህ በፊት ፓርቲ እንዳዘጋጀሽ ምናምን፣ ፓርቲ ሳይሆን ፕሮግራሙ የነዛን ፕሮግራም አዘጋጅቻለሁ ምናምን ስላልሽኝ አሁን በዛው የምትቀጥል መስሎኝ ነው። እኔ አይደለሁም እኮ አዘጋጇ፣ እነሱ ናቸው። እኔ ተጠራው እንጂ እኮ ተጠርተሽ ብዙ አስተዋጽኦ አረግሽ ብዬ ነው። አሁንም እንደዛ የራስሽን ብትጀምሪ ነው። አይ አልጀምርም። መሆናት በጣም ዛሬ ለወጣ ነበር፣ ካንስል አደረኩት መሰለኝ። ለአንቺ ማታ አትወጪም እኮ ናይት ክለብ ምናምን ሄደሽ አታውቂም? ባለፈው እንደዛ ያልሽ መሰለኝ።
እና አሁን ወደፊት ዝግጅት ምናምን አታዘጋጅም ማለት ነው? እኔ እንጃ አይመስለኝም። የሆነ ፓርቲማ ማዘጋጀት አለብሽ። ምን ይሰራልኛል? ገንዘብ ማሰባሰቢያ ነው። እኔ እንጃ ሌላ ነገሮች ላይ የተመሰረተ ኢቨንት ላዘጋጅ እችላለሁ እንጂ ፓርቲ ምናምን እኔ እንጃ። ሀቢብ የሚባል ኤክስ አለሽ እንዴ? ማ ሀቢብ ምን አይነት ደንቆሮ ነው? ተከታታይ መጨረሻ ቆሻሻ ምናምን እያለ ይጽፋል። እሺ የስ ናቢ። አይ አሁን ባለፈው ቲክቶክ ላይ ምንድነው እኔ እንኳን አልወደውም ላቫ አይስላንድ ነው ምናምን የሚባለው እሱን አንዷ አዘጋጅታ የሌላ ሀገር ሰው ነው የገባላት። እኔ ይገርመኛል ሰው ሲሳሳም ለማየት። ያው ቢዝነስ ነው የሆነ ለእሷ ትልቅ ቢዝነስ ነው እኮ። ለአንቺም እንደዛ ከጀመርሽ እምልህ ያው እንደዛ አይነት ነገሮች ልጀምር እችላለሁ ማለት ኢቨንት ምናምን ላዘጋጅ እችላለሁ፣ ግን ፓርቲ አይመስለኝም። አንቺ በአጠቃላይ የፓርቲ ሰው አይደለሽም ማለት ነው? አዎ። ግን በጣም ኪሬስ ሆኛለሁ ናይት ክለብ ምናምን አለመውጣትሽ። አዎ ለዛም ነው እየደጋገምክም እየጠየቀኝ ያለው። ለምን በአንቺ ኤጅ ብዙዎቹ ስለሚወጡ እሱ ነው የሚያዝናናቸው። እኔ ግን ሳያዝናናኝም ያው እንደየሰው ይለያል። አይጠሩ እና ብቻ ካለሽ ወደ በኋላ ወይ እንገናኛለን። እሺ ችግር የለውም። ሲመችላት። እሺ ቻው።